ሰላም ጤና ይስጥልኝ ውድ ተመልካች እንደናችሁ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ እኔ ደህና ነኝ። እንደምን አላችሁ? እንደምን ዋላችሁ? እንደምን አደራችሁ? ውድ ጓደኞቼ ዛሬ እንግዲህ እየላችሁ የመጣሁት ሰፍን ነው። ሰፍን ድርጅቱን በጣም እያደረገችው ነገር በጣም ለድርጅቱም በጣም አደጋ ላይ እየጣለች ስለሆነ ዛሬ እንግዲህ አለቃው ወይንም ብሌንን ምስጢረኛ ብለው ምስጢረኛ ተባብለው የሚጠሩት ሁለታቸው እንግዲህ በጣም ነው የሚዋደዱት። ብሌንን ለማሳከም እና ብሌን ጎን ለመቆም በጣም የሚጥር ለሷ ቆንጆ ጓደኛ የሆነ እንግዲህ በአሁኑ ሰዓት ችግር ላይ ነው ያለሁት እያለ ነው። ችግሩ እንግዲህ የተፈጠረው ችግር ድርጅቱ ሙሉ በሙሉ ድርጅቱ ተዘርፏል። ቀስ በቀስ ምንም ድርጅቱ ውስጥ ያለ ነገር የለም። እኔ በጣም ግራ ገባኝ። እንዴት በአንድ ቀን እየተዋወቁ ሰው እንዴት እንደዚህ ያረጋል? በጣም ትልቅ ችግር ላይ ወድቃለሁ ብሎ እንግዲህ ከሙስጠፋ ጋራም ተደዋውለው ከጄሪ ጋም በቃ እያወሩ ነው። እሷ ግን ሌላ ከሙስጠፋ ጋራ የሆነ ሌላ ግንኙነት አላትና ሙስጠፋም ይሄንን ሁሉ እንደዚህ ተፈላልጋ እንደዚህ በየሱም እሱም ባለበት ቦታ ስልክ ሲደዋወልም እሷም ስልክ ሲደውልላት ቶሎ ስለማታነሳም ሙስጠፋም በጣም ለሷ እያሰበና በጣም እየተሸገረ እንደሆነ በራሱ ፊት ላይ ይታወቃል ማለት ነው። ስለዚህ ሰፈንም እንግዲህ እሱ በጣም አለቃው እየተጨናነቀና ወይዘሮ ሳራንም እንግዲህ ወይዘሮ ሳራ ሰፈንን አየሻት ወይ? ስለዚህ በጣም እኔ ምን ሆነህ ነው? እባክህ ልጄ በጣም ተሸግረሃልና ፊትህ ራሱ ትክክል አይደለም። ምንድነው ችግርህን ልትነግረኝ ትችላለህ ወይ? ለምንድነው የማትናገረው? ምን ችግር አጋጥሞህ ነው ወይ? ስለዚህ ንገረኝ ስትለው ምንም ነገር ችግር አላጋጠመኝም፣ እሷን አይተሻል ወይ ብሎ ድርጅቱ ውስጥ እንግዲህ የዘረፈችዋን ሰፈንን በጣም እየፈለጋት ነበረና እኔ ምንም ነገር አላየዋትም፣ እዚሁ ኩሽና ውስጥ ጎርደድ እያልኩ ነውና ምንም ስላላየው ከይቅርታ ጋራ እኔ ሻይና የሚበላ ነገር ላዘጋጅልህ ብላ ስትጠይቀው ነበረ። ነገር ግን እኔ ምንም ነገር አልፈልግም፣ አንዲት ነገር አልፈልግም፣ አሁን ለጊዜው እሷን ብቻ ነው የምፈልገው፣ ፈልጊያት እንዳገኛት ነው የምፈልገው ብላ እንግዲህ ብሎ በየአንዳንዱ ክፍል ውስጥ እየተሯሯጠና ከጓደኛው ጋራ እየተነጋገረና ጓደኛውም እያነከሰ ስለመጣ በአንድ ተራ ሴት እንደዚህ በመሆኔ በጣም ነው የሚያሳዝነኝ ብሎ እንግዲህ ጓደኛውም ሲናገር ነበረ። ስለዚህ እንዴት አመለጣችሁ? ለምንድነው? ምክንያቱስ እንዴነው? ልጅቷ ክፍል ውስጥ ገብታ ሁሉንም ሰው እያረፋረፈች ነው የምትሄደው። እንደዚህ አይነት ልጅ ደግሞ አልመሰለችኝም። እኔ እንደዚህ አይነት ልጅ እንደዚህ ሰውን ሁሉ ጥላ የምትሮጥና የሆነ ችግር እንዳለባትና ከድርጅቱ ውስጥ ያለውን እቃ ያለው ወረቀቶች ሰብስባ የምትሄድም ደግሞ አላሰብኩም። እንደዛ ሁላችንም አላሰብንም። ልጅቷ በጣም ኃይለኛና በጣም ልጅቷ ለየት ያለው ሲስተም አላት ብሎ ለአለቃው ሲነግር ነበረ። ስለዚህ እንግዲህ እሱ ተናግሮ ስለሱ ምንም ነገር አላለውም። አለቃውም አዝኖ ነው ዝም ያለው። አሁን እንግዲህ አለቃው ወደ ጄሪ ጋ ነው ያመራው። ዳይሬክት ጄሪ ደግሞ ቁጭ ብላ ክፍሏ የሆነ ነገር እየተቀባባች ነበረና ሲያነጋግራት ዛሬ ኬት ነው የመጣከው ምናምን ብላ ስታናግር ነበረ። እንግዲህ አንቺ እሷን የት ነው ያለሽው? አላየሻትም ወይ ብሎ እሷም እንግዲህ ሁለቱም አሁን
አሁን በአሁኑ ወቅት ሙስጠፋ ስር ነው ያሉትና በየፈረቃው ነው ሙስጠፋው ጋር እየሄዱ ሙስጠፋን የሚያነጋግሩት ማለት ነው። ስለዚህ ስፍን የት ሄደች ብሎ ሲጠይቃት ነበረና እኔ አላየዋትም፣ አንቺ ከሷ ጋራ ግንኙነት አለሽ ወይ? እችን የት ነው የምታውቂያት ብሎ ሲጠይቃት ነበረ ማለት ነው ጄሪን። ጄሪ ደግሞ ጥሩ መልስ ነው የሰጠችው። እኔ ምን አውቃለሁ፣ የሴቶቹ ምርጫ ጊዜ ለሚስትነት ምርጫ ጊዜ ነው፣ እኔና እሷ እየተገናኘ ነው እንጂ እኔ ምንም የማውቀው ነገር የለም። ስለዚህ ምንም አንዲት ነገር የማውቀው ነገር አንዲት ነገር ስለሌለ ችግሩ እሱ ነው እኮ፣ እሷ ግን ምንድን ነው ያደረገችው ብላ ስትጠይቀው ድርጅቱ ሙሉ በሙሉ አስወድማኝ እኔን ከሳራ ውስጥ ከታኝ፣ መውጣት የማልችለው ከሳራ ውስጥ ከታይ ነው፣ ባዶ ድርጅቱን አቆማ ነው የሄደችው ብሎ ሲነግራት ጄሪም እንግዲህ በጣም ነው የደነገጠችው። እንግዲህ አሁን ደግሞ አያቱ ጋ ነው ወይ አክስቱ ጋ ሄዶ አክስቱ ደግሞ አንዳንድ ነገር ስታናግረው ነበረ። የምታናግረው ነገር ደግሞ ይሄ ሁሉ ድርጊት እባክህ ልጄ ምንድነው የሆንከው ነገር? ያንተ ችግር እስቲ ብትነግረኝ አይሻልም ወይ ብላ ስትጠይቀው ነበረ። እሷ እንደዛ ብላ ስትጠይቀው ምንም ነገር አልሆንኩም፣ አንዲት ነገር የሆንኩት ነገር አንድ ነገር የለም ብሎ ሲጠይቃት ነበረ። ሲመልስላት ነበረ። እኔ የሰማሁትን ነገር ሰምቻለሁ፣ ግን ይሄ ሁሉ ነገር ሲደረግ ለምንድን ነው አንተ ዝም ያልከኝ? ስለዚህ እንደዚህ ዝም ማለት ጥሩ ነው ወይ ብላ ስትጠይቀው ነበረ። አይ እኔ እንግዲህ የሆነው ነገር ስለሆነ ሁሉንም ነገር አምኜ ድርጅቴንም ሰጥቼ ትልቅ ከሳራ ስለደረሰብኝ ይህንንም ደግሞ ስነግርሽ አስቀድሞ ስለሰማሽ ብዬ ነው። ስለዚህ አሁን ደግሞ ሁሉም ነገር የተበላሻሸ ነገር እስከሆነ ድረስ በፍጹም ምንም መመለስ እስከማንችል ድረስ እኔም ስንት ቀን ፈልጊያት እሷን እስካላገኘው ድረስ ምንም ነገር ልታረጊ አትችም፣ ለዛ ነው ዝም ያልኩሽ ብሎ መልሱን ሲመልስላት ነበረ። ነገር ግን አንተ እንዴት ነገር ለምንድን ነው አንተ በመጀመሪያ ደረጃ ይሄንን ሁሉ እምነት እነሱ ላይ እሷ ላይ የጣልከው? ድርጅቱን ለምን እንደዛ አደረክ? ባዶን ቢያንስ ባዶን እስከሚቀር ድረስ እንዴት ነው ያልነቃከው በሚል ሁኔታ እንግዲህ እሷም መልስ መልሳላታለች። አሁን የባለፈውን ነገር ባይነሳብኝ እኔስ በጣም ደስ ይለኛል ብሎ እሱም መልሶላታል ማለት ነው። ወደ ሌሎቹ ቪዲዮ ስንሄድ ደግሞ ከአክስቱ ጋር ደውሎ ከአክስቱ ጋር ተገናኘና አክስቱ ደግሞ በጣም ሞልቃቃ ነች። የአለቃው አክስት በቃ በፍጹም እንደማታውቃት አርግታ ነው የምታወራው። ግን ምስጢሩም በየአንዳንዱ ከመጀመሪያ ቀን ዶክሜንቶቹን ሰርቃ ስትበርም እሷ ታውቃለች። በዛን ጊዜም ለሷ ነው የደወለው። አሁንም እንግዲህ ልጅቷን በፍጹም እንደማታውቃት አርግታ ነው እያወራች ያለችው። ስለዚህ አንቺስ ታዲያ? አው ሰምቻለሁ አንዳንድ ነገር እሱ ሲነግራት እኔ ሰምቻለሁ ስትል እንግዲህ ልጅቷን እንዴት ነው መታወቂያት ስትል ብሎ ሲጠይቃት ነገሩን ቀየሰና እንደ እብድ ነገር ነው የሚያረጋት ማለት ነው። ወደ ሌላችሁ ቪዲዮ ደግሞ አብረን ውድ ተመልካቾቼ አብረን ስንከታተል እንግዲህ ሌሎቹ ነገር ደግሞ ሙስጠፋ የሚያውቀው ምስጢሮች በጣም ብዙ ምስጢሮች ስላሉ ሙስጠፋ እንግዲህ እነሱ ሁለቱ መካከል አንዴ ያችኛዋን ይዛል፣ አንዴ ያችኛዋን ይዛል። በጣም ብዙ ነገሮች ሙስጠፋ ያውቃልና ሙስጠፋ እንግዲህ ሽጉጥ እስከሚመዝበት ድረስ ነው አለቃው የደረሰውና እኔ ምንም አላቅም በሚል ሁኔታ ሲነግረው አልተረዳውም ማለት ነውና ስለዚህ እንግዲህ ውድ ተመልካች እስቲ እንግዲህ አብረን እንከታተላለንና ሁላችንም አንዳንድ ነገር
እንላለን። ስለዚህ ወደሚያመራው ድራማው እንግዲህ እውነት ይሁን ውሸት ይሁን እንዴት ኬት ወዴት እንደሆነ ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ይህንን ቻናል ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝና አብረን እንግዲህ ወደ ሌሎቹ እንሄዳለን። ኢንሻአላህ ነው የሚሉት አይደለ እንዴ ዘመዶቼ ራሱ እና እንግዲህ ኢንሻአላህ ሁሉንም ነገር እናስተካክላለን ብዬ አምናለሁ። ሰላም ለሀገራችን ለኢትዮጵያ፣ ሰላም ባለንበት ቦታ ሁሉ የእግዚአብሔር ሰላም እንዲበዛልን ምኞቴ ነው። ላይክ አድርጉ።